ዛሬ ብዙ ሰው መስማት የሚፈልገውን ነገር ነው የምነግራችሁ። ቢዚ መሆን ማለት ፕሮዳክቲቭ መሆን ማለት አይደለም። ደግሞአለሁ፣ ቢዚ መሆን ማለት ፕሮዳክቲቭ መሆን ማለት አይደለም። ብዙ ሰው እንዲህ ሲል ሊሰሙ ትችላላችሁ። በቀን ውስጥ እኮ ብዙ ሰዓትን ማነበው ብዙ ሰዓትን አነባለሁ፣ ነገር ግን ውጤቴ እንደምፈልገው አልሆነም። ጂም እኮ በቀን ውስጥ 2 ሰዓታት ነው የምሰራው፣ በሳምንት 6 ቀን ነው የምሰራው። ረጅም ጊዜ ነው ጂም ውስጥ ማጠፋው፣ ነገር ግን የምፈልገውን ያህል ውጤት ሰውነቴ ላይ እያየሁ አይደለም ይላል። ይህ የሆነበት ምክንያት ደግሞ ያ ሰው ኢፈርቱን እየለካ ያለው በታይም ብቻ ስለሆነ ነው። ነገር ግን ኢፈርት መለካት ያለበት በፎከስ ነው እንጂ በታይም መሆን አልነበረበትም። እንዴት ትሉኝ ትችላላችሁ። ማልከም ግላድዌል ዘ አውትላየርስ በሚለው መጽሐፉ ላይ ስለ 10,000 አወርስ ሩል ያወራል። አንድን ስኪል ማስተር ለማድረግ 10,000 ሰዓት ይፈጅበታል አንድ ሰው ይላል ፕሪንሲፕሉ። ስለዚህ ኢፈርት በታይም እየተለካ ነው ማለት ነው ትችላላችሁ። ግን it's not about 10,000 hours, it's about 10,000 iterations, it's about 10,000 hours of delivery practice, it's not just a mere practice ላችኋለሁ። ስለዚህ ይህን ቪዲዮ እስከ መጨረሻው መተከታተሉ ከሆነ አንድ አቬሬጅ ሰው ቀኑን ሙሉ ሰው የሚችለውን ታስክ እናንተ እንዴት በ2 ሰዓት አኮምፕሊሽ ልታደርጉት እንደምትችሉ የማስመለክታችሁ ይሆናል። ለቻናሉ አዲስ የሆናችሁ ብስራት እባላለሁ። 4ኛ ዓመት የሕክምና ተማሪ ዲያቆን፣ እንዲሁም ፊትነስ ኢንቱዚያስት ነኝ። ወደ ቪዲዮ እናልፋለን። አንድ አቬሬጅ ሰው ቀኑ ሙሉ ሊውልበት የሚችለውን ስራ እናንተ በ2 ሰዓት አኮምፕሊሽ እንድታደርጉ የሚረዳችሁ የመጀመሪያው ፕሪንሲፕል ምን ይላል መሰላችሁ? ኦል ታስክስ አር ኖት ክሬትድ ኢኳል ይላል። ሁሉም ታስኮች እኩል አይደሉም። ይህ ደግሞ በምን ኤክስፕሌን ይደረጋል? በፓሬቶስ ፕሪንሲፕል ወይም 80-20 ፕሪንሲፕል የሚባለው ኤክስፕሌን ይደረጋል። ይህ ፕሪንሲፕል ምን ይለናል? 80% ኦፍ ዮር ሪዛልትስ ካምስ ፍሮም 20% ኦፍ ዮር ኢፈርት። ምን ማለት ነው? 80%ቱ የእናንተ የኤግዛም ውጤታችሁ የሚወሰነው ወይም የሚመጣው from 20% of your study sessions ነው። 80% of your gains comes from 20% of your gym workouts. 80% of your income comes from 20% of your business. ይሄ ቁጥሩ 15 85 ሊሆን ይችላል፣ 90 ሊሆን ይችላል። ግን moral of the story all tasks are not created equal የሚለውን ነገር ለመረዳት ነው። ስለዚህ ማድረግ ያለብን ምንድነው? what is the needle moving task የሚለውን ነገር መለየት ነው። the most important task መለየት መቻል ነው የመጀመሪያው ስቴፓችን። ለምሳሌ ማጥናት ላይ ከሆነ the needle moving task will be studying ወይም understanding the basic picture የሚለውን ነገር ነው። ቤዚክ ፒክቸር የምንረዳው ከሆነ ዲቴሎችን አድ ማድረግ will become easier። ጂም ሴሽን ላይ ከሆነ progressing on compound lifts፣ ቤንች ፕረስ ላይ፣ ዴድ ሊፍት ላይ፣ ስኳት ላይ ፕሮግረስ ብናደርግ ከሆነ አይዞሌሽን ኤክሰርሳይዞችን መስራት will become easier ማለት ነው። ሰውነታችን ለውጥ ማየት will become easier። ስለዚህ ዘ ኒድል ሙቪንግ ታስክ ወይም ዘ ሞስት ኢምፖርታንት ታስክ ከለየን በኋላ ዘ ሰከንድ ስቴፕ ዊል ቢ ታይም ፕሬዠር ነው። ታይም ፕሬዠር ነው በምን ኤክስፕሌን ይደረጋል መሰላችሁ? ፓርኪንሰንስ ሎው በሚባለው። ብዙ ጊዜ ሜዲካል ኢንቫይሮንመንት ውስጥ ያለ ሰው ስለ ፓርኪንሰንስ ሎው ብታወሩ፣ ስለ ፓርኪንሰንስ ስትል ወደ አእምሮ ይመጣለት ምንድነው? ፓርኪንሰንስ ዲዝ የሚባል በሽታ አለ። ኒውሮ ዲጀነሬቲቭ የሆነ በሽታ ነው። እሱን ማለት ፈልጌ አይደለም። ኢዝ አናዘር ሎው ነው። በ19ዎቹ ፓርኪንሰን በተባለ ኢኮኖሚስት ስቴት የተደረገ ነው። ምን ይላል መሰላችሁ? ወርክ ኤክስፓንድስ ሶ አስ ቱ ፊት ዘ ታይም አሎኬትድ ፎር ዲስ ኮምፒቲሽን ይላል። ለአንድ ስራ 10 ሰዓት የምንመድብለት ከሆነ 10 ሰዓት ይፈጅብናል። 2 ሰዓት የምንመድብለት ከሆነ ደግሞ 2 ሰዓት ይፈጅብናል። ለምን ይመስላችኋል? አንድ ሰው ምንም ሳያጠና ቆይቶ ፈተና ሲደርስ በአንድ ቀን ውስጥ ከበር ማድረግ አድርጓለሁ ብሎ የሚያስበው ነገር ከበር የሚያደርገው ቢኮዝ ሂዝ አንደር ታይም ፕሬዠር ስለሆነ ነው። ወይም ደግሞ አሳይመንት ልታስገቡ 1 ወር ሙሉ ተሰጣችሁ ያሰራችሁትን ነገ የምታስገቡ ከሆነ ዛሬ በአንድ ሰዓት ውስጥ የምትጨርሱት ለምንድን ነው? ቢኮዝ ዩ አር አንደር ታይም ፕሬዠር ስለሆነ ነው። ስለዚህ እነዚህ 2 ፕሪንሲፕሎች በትክክል አፕላይ የምታደርጉ ከሆነ አንድ ሰው ቀኑን ሙሉ አኮምፕሊሽ ለማድረግ ቀኑን ሙሉ የሚፈጅበትን ታስክ እናንተ በ2 ሰዓት ውስጥ አኮምፕሊሽ ማድረግ ትችላላችሁ። ቪዲዮን እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ይህ ቻናል እንዲያድግ የምትፈልጉ ከሆነ ላይክ አድርጉ፣ ተደራሽነቱ እንዲጨምር። ፕላስ ደግሞ ሰብስክራይብ ማድረግ ቻናል ቤተሰቡ ሆኖ መልካም ጊዜ ይሁንላችሁ።